ተናግሮታል። እኔ የምጨምርበት ጉዳይ የለም። በልጅነት ማንጻር ከእድሜ ማንጻር የቤተክርስቲያን እንደምታዩት ብዙ ጊዜ ያስቆጠረ ነው። ይህ ህንጻው የምታዩትን ቤተክርስቲያኑ ነሐሴ ላይ ስንቀድስ መንበሩ ላይ ታውቱ ላይ እያፈሰሰበት እያለቀስን ነበር ምንቀድሰው እንዳይዘጋ ብለን ያው እኛ በደሞዝ አይደለም እንደተናገረውም ያከባው ትውልድ ለብዙ ጊዜ እጣን እንጂ ቅዳሴ አልነበር ማገልገያ አልነበረም። እዚህ ቦታ እሳቸው ደርሰው እጣን ጀመሩ። ከዛ ሲታጠን አይቀደስ ወርሃዊም ሳምንታዊም ቅዳሴ የሚባል ነገር አልነበረም። ያው ህዝቡ በደሞዝ አቅም አንሶ ደሞዝ ከፍሎ አምጥቶ ማስቀደስ አልተቻለውም። አሁን እኔ ደርሻለሁ ያለ አቅሜ ስልጣን ተቀብዬ አሁን ሳምንታዊ ቅዳሴው እየቀደስን ነው። ግቢው ገብታችሁ ብታዩት አዋራ ነው። ማለትም የሌላ ቦታ ካህን ገብቶ አይቀድሰውም። እንደው ዙሮ ማይገባም አይከፍትም አካባቢው ስለሆነ ነው እንጂ ያው ዲያቆንም ይሉንም አንድ ሁለት ዲያቆን እኛም በስመ አብ አቡነ ዘበሰማያት አስደግመን አድርሰን እያገለገሉን ነው። የሚባለውን እሱ ብለዋል። ይህ ቤተክርስቲያኑ መስኮቱ አሁን ማህበረ ዜና ማርቆስ ማህበረ ሚካኤል የሚባል ጀምረው ጥለውብን ሄዱ። የኛም አቅም አይተው በእነዚህ ህዝብ ላይ እንዲህ ነው የምናስራው ብለው ጥለውብን ሸሹ። አሁን እግዚአብሔር ፈቅዶ ወዶ ከሌላ ቦታ አልቅሰንም ምንም እያልን እየለመን የምታዩትን ህንጻ ለዚህ ደርሷል። እኛ ያው እሱም እንዳለ እንድንታግዙን አሳስባለሁ። ትልምቄ ባል ለቤት ወይ ችግር ዳው ለቤት ችግር እነሱ ጨርሰውታል። ምናልባት ችግሩ በጣም ነው ችግር አለበት። ችግር የለበት ያስታውቃል። እግዚአብሔር ፈቅዶ እግዚአብሔር ፍጻሜው ቃል እንጂ አው በመጀመሪያ በችግር ላይ ነበር ነው። አሁን ችግር እግዚአብሔር ችግሮችን ያስወግድልን እንጂ በችግር ላይ ነው ያለው። በቃ ጉቦንቴ በትክክለኛው እሺ፣ አመሰግናለሁ። እድሜ ይስጣችሁ እናንተ። አሁን ለምሳሌ ምንድነው ቤቱ እርግጠኛ በእድሜያችን ስንደርስ ይሄ በአጤ ዘር ያዕቆብ ነው ተሰራ። ሽማግሌ እንግዲህ ከዚህ ጥሩ ሽማግሌ ነበር በሚኖር ጊዜ እንዳለውም እስከ አበሽጌ እስከ ጉማ ድረስ እስከ ጀብዱ ነበር የሚረዳው። ከዛ በኋላ እጣንም አልነበረ ውሃ ከላይ እየፈሰሰ የቄሶች ገብተው እየተቸገሩ አሁንም ደግሞ ጅመራ ደግሞ ሚካኤል በአመረ ሚካኤል ብለው ማበረ ሚካኤል መጥተው ደግሞ ዜና ማርቆስ ተከተሉ። ሁሉንም ከነዚህ ሰዎች አቅም ጉልበትም ስራ አይችሉም 18 ሰዎች ችሎታ የላቸውም እያሉ እየጣሉብን ወጡ። ከወጡም በኋላ ይኸው በእግዚአብሔር በፍቃዱ ይኸው አመጣልን አምጥቶ አሁንም ያው እየተጀመረ ነው። ተጀምሮ አላለቀም። ያው ስራው እየረዘመ ነው አለ። የኛ አቅማችን በላይ ነው። ያው መቀደሱም ያው በችግር ነው። እነሱ እያስቸገርን ይቀደሳል። አሁን ታዲያ ቤቱ ባዶ ነው። ምንም ችግር በጣም የቀለለ አይደለም፣ የከፋ ነው ችግሩ። እኛ አሁን ድሮም ደግሞ በታሪኩ ሲታይ እዚህ ጋር ስናይ በአጤ ዘር ያዕቆብ ሲቆም እኛ በአያቶቻችን በምን ደርሰን አይደለም በአባቶቻችን ደርሰን እየነገሩን ከኋላ ቀር ሆነ። ኋላ ቀር እዚህ ጋር ደግሞ በጣም ተጋፊም አለበት። ተጋፊ አለው እርግጠኛ ተጭኖ አለበት። የተጭኖውም እያልንም እየታገል በአቅማችን በተጭኖውን እያወጣ ነው አለን። ከዚህ በሙስሊም ክብ ነው አለ ነው። እኛ ታዲያ አሁን የተመሰገነ ይሁን ለዚሁ ደርሷል። አቤታዊ አቅርበን እርዳታ እንድረዱን አቤቱታ አቅርበናል። እኛም አሁንም እንድንረዳ አቤቱታ እያቀረብን ነው። በቃ እዚህ ጋር